በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታሪክ ውስጥ ዓለም በብዙ ጭንቀት፣ ጦርነትና ተስፋ መቁረጥ ውስጥ የነበረችበት ዘመናት ነበሩ። የሰው ልጅ ከአምላኩ ተለይቶ በጨለማ ውስጥ በሚመላለስበት በዚያ ዘመን አንድ ታላቅ የብርሃን ተስፋ ተሰጠ። ይህ ተስፋ የሰው ልጅ ሳይሆን አምላክ ራሱ ለሰው ልጆች የገባለት ቃል ኪዳን ነበር። ከኢየሱስ ክርስቶስ ልደት 700 ዓመታት በፊት ነቢዩ ኢሳይያስ መንፈስ ቅዱስ ተመርቶ እንዲህ ሲል ተንብዮ ነበር። ሕዝቡ በጨለማ ውስጥ ቢሄድም ታላቅ ብርሃንን አየ፣ በሞት ጥላ አገርም ለሚኖሩ ብርሃን ወጣላቸው። ይህ ብርሃን በቤተልሔም ግርግም የሚበራው የክርስቶስ ብርሃን ነው። ነቢያት ሁሉ ስለ እርሱ መምጣት ተነበዩ፣ ዓለምም በጉጉት ጠበቀች። ጊዜው ደረሰ። በገሊላ በምትገኝ ናዝሬት በምትባል ትንሽ ከተማ አንዲት ቅድስት ድንግል ትኖር ነበር። ስሟም ማርያም ይባላል። እግዚአብሔር መልአኩን ቅዱስ ገብርኤልን ወደ እርሷ ላከው። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና አላት። ማርያምም በዚያ ንግግር ደነገጠች። መልአኩም ቀጠለ፣ ማርያም ሆይ በእግዚአብሔር ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ድንግል ማርያምም እንደ ቃል ይሆንልኝ ይደረግልኝ በማለት ራሷን ዝቅ አደረገች። በዚያ ቅጽበት የዓለም መድኃኒት በማኅፀኗ ተቀረጸ። በዚያ ወራት ከሮም ንጉሥ ከቄሳር አውግስጢዮስ ዓለም ሁሉ ይጻፍ የሚል ትእዛዝ ወጣ። እያንዳንዱ ሰው በገዛ ሀገሩ እንዲጻፍ ስለታዘዘ ዮሴፍና ማርያም ከናዝሬት ተነስተው ወደ ይሁዳ ምድር ወደ ዳዊት ከተማ ወደ ቤተልሔም ረጅም ጉዞ ጀመሩ። ማርያም የመውለጃዋ ቀን ደርሶ ቀርቦ ነበርና ቤተልሔም ሲደርሱ ከተማዋ በእንግዶች ተሞልቶ ነበር። በእንግዶች ማረፊያ ቦታ አጡ። የሰማይና የምድር ጌታ የፍጥረታት ሁሉ ፈጣሪ የሚወለድበት ቤት አጣ። በመጨረሻም ከከብቶች በረት ውስጥ ተጠለሉ። ያችም የድሆች መሸሸጊያ የዓለም ቤዛ መገኛ ሆነች። በዚያ ሌሊት ሰማያት በምስጋና ተዋጡ። መድኃኒታችን ክርስቶስ ተወለደ። ድንግል ማርያምን በጨርቅ ጠቀለለችው፣ በግርግምም አስተኛችው። በዚያ አቅራቢያ በሜዳ በጎቻቸውን የሚጠብቁ እረኞች ነበሩ። ድንገት የእግዚአብሔር መልአክ ባጠገባቸው ቆመ። የጌታ ብርሃን በዙሪያቸው በራ። መልአኩም አትፍሩ፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ የምሥራች እነግራችኋለሁ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አላቸው። ወዲያውም ብዙ የመላእክት ሰራዊት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለሰው በጎ ፈቃድ እያሉ ዘመሩ። ከሩቅ ምስራቅ የመጡ ጥበበኞች ኮከብ እየመራቸው መጡ። ሕፃኑንም ካዩት በኋላ ሰገዱለት። ሳጥኖቻቸውንም ከፍተው ወርቅ፣ ዕጣን፣ ከርቤ ያቀረቡለት። ይህ ልደት የፍቅር ልደት ነው። አምላክ እኛን ለማዳን ራሱ ዝቅ አደረገበት። ጨለማውን በብርሃን የተሸፈነበት ታላቅ ዕለት ነው። ዛሬም ክርስቶስ በልባችን ቢወለድ ሕይወታችን ለዘላለም ይሞላል። ይህ የቤተልሔም ምስጢር ለዘላለም ይኖራል።